ታላቁ እስክንድር ዓለምን ከመቆጣጠሩ በፊት ወይም ማህተማ ጋንዲ ህዝብን ከማንቀሳቀሳቸው በፊት መጀመሪያ ያሸነፉት የራሳቸውን አእምሮ ነበር። አእምሮ እንደ ኮምፒውተር ሶፍትዌር ነው። አሮጌውን ሰርዘ አዲስ መጫን ትችላለህ። ዛሬ አእምሮዬን እንደ አዲስ ለመቀየር የሚረዱ 10 ሳይንሳዊና ታሪካዊ መንገዶችን እናያለን። አእምሮአችንን እንዴት እንደ አዲስ መቅረጽ እንደምንችል ለመረዳት በታሪክ ውስጥ የነበሩ 3 ታላላቅ ሰዎችን ማየት አለብን። እነዚህ ሰዎች የውጭውን ዓለም ከመቆጣጠራቸው በፊት በውስጣቸው ያለውን ጦርነት ያሸነፉ ናቸው። አንደኛ ላይ ስናይ ታላቁ እስክንድር ከተለመደው አስተሳሰብ ውጭ የማሰብ ኃይል ያለው ሰው ነው። ገና በ20 ዓመቱ በወቅቱ ይታወቅ የነበረውን ግማሽ ዓለም ለመቆጣጠር ጉዞ ጀመረ። ስለ ጎርዲያን ኖት የሚነገር አንድ ዝነኛ ታሪክ አለ። ይህ ቋጠሮ ለዘመናት ማንም ሊፈታው ያልቻለ በጣም የተወሳሰበ ገመድ ነበር። ትንቢቱም ይህንን ቋጠሮ መፍታት የቻለ ሰው የእሴይ ንጉሥ ይሆናል ይል ነበር። ሌሎች ሰዎች ቋጠሮን በጣቶቻቸው ለመፍታት ሲታገሉ፣ የገመዱን መጀመሪያና መጨረሻ ለማግኘት ሲጨነቁ፣ እስክንድር ግን የተለየ ነገር አደረገ። ይህንን ቋጠሮ የግድ በጣቶች መፍታት አለብኝ ብሎ ራሱን ጠየቀ። ከዚያም ሰይፉን መዘዛና ቋጠሮን በመሃል ለሁለት ሰነጠቀው። አእምሮዬን እንደ አዲስ ለመቀየር አዳዲስ ችግሮችን በሮጌ መንገድ ለመፍታት መሞከርን አቁም። አንዳንድ ጊዜ የተለመዱ ደንቦችን ሰብሮ አዲስ መንገድ መፍጠር ያስፈልጋል። ሁለተኛ ላይ ስንመለከት ማርከስ ኦርሊየስ በሁከት መሃል ሰላምን ማግኘት። በወቅቱ በምድር ላይ እጅግ በጣም ኃያል ሰው ነበር። ነገር ግን ሕይወቱ በጦርነት በክህደትና በታላቅ ወረርሽኝ የተሞላ ነበር። ታዲያ ይህን ሁሉ መከራ እንዴት ቻለው? በየቀኑ ሌሊት ወደ አእምሮ ምሽግ ይመለስ ነበር። በሻማ ብርሃን ለራሱ የሚጽፋቸውን ማስታወሻዎች ዛሬ ሜዲቴሽን ወይም ማሰላሰያ ብለን እንጠራቸዋለን። እሱ እንዲህ ይል ነበር፣ የሕይወቴ ደስታ የሚወስነው በሀሳቦች ጥረት ላይ ነው። የአየር ሁኔታውን፣ ኢኮኖሚውን ወይም የሰዎችን አስተሳሰብ መቆጣጠር አትችልም። ነገር ግን ስለ ሁኔታዎች ያለን አመለካከት 100% መቆጣጠር ትችላለህ። አእምሮህ የአንተ ምሽግ ነው ይል ነበር። ሶስተኛ ላይ ማህተማ ጋንዲን እናያለን። ፍርሃትን ወደ መንፈሳዊ ኃይል የቀየረ ሰው ነው። እኛ እንደ ሰላም አርበኛ እናየዋለን። ነገር ግን በወጣትነቱ በታላቅ ፍርሃት የተዋጠ ሰው ነበር። እንዲያውም ፍርድ ቤት ቆሞ መከራከር ሲያቅተው በፍርሃት ሮጦ የወጣበት ጊዜ ነበር። ለውጡ የመጣው ደቡብ አፍሪካ ውስጥ በቆዳ ቀለሙ ምክንያት ከባቡሩ ተገፍቶ በወረደበት በዚያ ቀዝቃዛ ሌሊት ነው። በዚያች ቅጽበት በውስጡ ያለውን ሶፍትዌር አደሰው። ፍርሃትን እውነት ኃይል ቀየረው። አካላዊ ጥንካሬ ከአእምሮ ቁርጠኝነት ጋር ሲነጻጸር ምንም አይደለም። ጋንዲ እንዳሳየን አእምሮ ካልተሸነፈ በስተቀር ማንም ሊያሸንፍ አይችልም። እነዚህ 3 ሰዎች በተለያዩ ዘመናት የኖሩ ቢሆኑም አንድ ምስጢር ይጋራሉ። ዓለም ምን መሆን እንዳለባቸው ከመወሰኗ በፊት እነሱ ማን መሆን እንደሚፈልጉ ቀድመው ወስነዋል። አሁን ደግሞ አንተም እንደነሱ እንድትሆን የሚረዱህን 10 ተግባራዊ ነጥቦችን እናያለን። አንደኛ፣ የአእምሮ ምሽግን መገንባት። ይህ ሀሳብ በማርከስ ኦርሊየስ ፍልስፍና ላይ የተመሰረተ ሲሆን በአስቸጋሪ ሁኔታዎች ውስጥ እንኳን እንዴት አእምሮን መጠበቅ እንደሚቻል ያብራራል። ብዙዎቻችን ደስታችንን ወይም ሰላማችንን በውጭ ባሉ ነገሮች ላይ እንመሰርታለን። ለምሳሌ ሰው ካመሰገነኝ ደስ ይለኛል፣ ካልተሳካልኝ አዝናለሁ፣ ኑሮ ከተወደደ እጨነቃለሁ እንላለን። ነገር ግን ማርከስ ኦርሊየስ ያስተማርን አእምሮህ ማንም የማይደፍረው ምሽግ መሆን አለበት የሚለውን ነው። ጓደኞቼ፣ አእምሮአችሁ ልክ እንደ አንድ ትልቅ ቤተ መንግስት ወይም ምሽግ እንደሆነ አስቡ። በውጭ ዓለም ጦርነት ቢኖሪ፣ ሰዎች ቢሰድቡ ወይም ነገሮች ባይሳኩ ወደዚህ ምሽግ ገብተህ ሰላም ማግኘት ትችላለህ። እንዴት? ሁኔታዎችን መቀየር ባትችልም ለሁኔታዎቹ የምትሰጠውን ትርጉም መቀየር ትችላለህ። አንድ ሰው ቢሳድብህ ተሰደብኩ ብለህ ከምትቆጭ ይህ ሰው የራሱ ችግር ስላለበት ነው የተናገረው፣ በእኔ ላይ ምንም ስልጣን የለውም ብለህ ንቀው ማለፍ ትችላለህ። አእምሮዬን እንደ አዲስ ለመቀየር የሰላሚ ቁልፍ በውጭ ሰዎች እጅ ሳይሆን በራሲ እጅ መሆኑን አምነ መቀበል አለብህ። ሁለተኛ፣ የአስተሳሰብ ቋጠሮን መበጠስ። ይህ ሀሳብ በታላቁ እስክንድር ታሪክ ላይ የተመሰረተ ሲሆን የተለመዱና የአስተሳሰብ መንገዶችን እንዴት መስበር እንደምንችል ያሳያል። አእምሮአችን ብዙ ጊዜ በለመደው መንገድ ብቻ እንዲያስብ የተገደበ ነው። ሀብታም ለመሆን የግድ እንዲህ መሆን አለበት፣ ይህ ችግር ሊፈታ አይችልም የሚሉ የቆዩ ቋጠሮች አእምሮአችን ውስጥ አሉ። እስክንድር ያሳየን ቋጠሮን ለመፍታት የግድ በለመደው መንገድ መታገል እንደሌለብን ነው። ሁለተኛውና ትልቁ ነጥብ ደግሞ የአስተሳሰብ ቋጠሮን መበጠስ ነው። ብዙዎቻችን ህይወታችን አልቀየር ያለው ችግሮቻችንን የምናይበት መንገድ ስላልተቀየረ ነው። እንዲህ ታላቁ እስክንድር ሁን። ሰዎች ሁሉ በጣታቸው ቋጠሮን ለመፍታት ሲታገሉ፣ እሱ ግን ሰይፉን መዘዘ። አንተም ዛሬ ራስን እንዲህ ብለህ ተጠይቅ፣ ይህንን ችግር ለመፍታት ሌላ ምን የተለየ መንገድ አለ? ምናልባት ስራ ለማግኘት የግድ የተቀጣሪነት ማመልከቻ መላክ ላይሆን ይችላል። ምናልባት የራስን እድል የምትፈጥርበት አዲስ መንገድ ይኖር ይሆናል። አእምሮዬን እንደ አዲስ ለመቀየር አይቻልም የሚሉህን የቆዩ ህጎች በሙሉ
ሰባብረህ ውጣ። ለውጥ የሚመጣው አዲስ ጥያቄ መጠየቅ ስትጀምር ብቻ ነው። ሶስተኛ የአእምሮ ዝምታ እና ራስን ማግለል። ይህ ሀሳብ በታላቁ ሳይንቲስት አይዛክ ኒውተን ታሪክ ላይ የተመሰረተ ሲሆን ጫጫታ በበዛበት ዓለም ውስጥ እንዴት አእምሮ አድሶ አዳዲስ ግኝቶችን መመንጫት እንደሚቻል ያሳያል። ዛሬ በምንኖርበት ዓለም አእምሮአችን በሶሻል ሚዲያ፣ በዜና እና በሰው ጫጫታ ተጨናንቋል። አእምሮ እንደ አዲስ እንዲታደስ ከፈለክ ልክ እንደ ስልክ ሪስታርት መደረግ አለበት። አይዛክ ኒውተን የስበት ሕግን የደረሰበት በለንደን ወረርሽኝ በነበረበት ወቅት ለብቻው ተገልሎ በነበረበት ጊዜ ነው። ያ ዝምታ ነው ታላቁን ግኝት የሰጠው። ጓደኞቼ አእምሯችሁ ድንቅ ሀሳቦችን እንዲያመነጭ ከፈለጋችሁ ዝምታን ስጡት። ብዙዎቻችን ብቻችንን መሆን እንፈራለን። ስልካችንን ካላየን ወይም ሰው ካላወረን ጭንቀት ይወረናል። ነገር ግን እውነተኛ የለውጥ ኃይል የሚመጣው በዝምታ ውስጥ ነው። በቀን 15 ደቂቃ ብቻ ስልኪን አጥፍተህ ምንም ሳታነብና ሳታውራ ለብቻ ተቀመጥ። ያኔ አእምሮ የቆሸሹ ሀሳቦችን እያወጣ አዳዲስና ጥረታቸው የጨመረ ሀሳቦችን መመንጫት ይጀምራል። አእምሮን እንደ አዲስ ለመቀየር ከፈለግ ከውጫዊ ዓለም ጫጫታ ተለይታ የራስን ውስጣዊ ድምፅ መስማት ልመድ። አራተኛ ከፍርሃት ወደ ዓላማ መሸጋገር። ይህ ሀሳብ በማህተማ ጋንዲ ህይወት ላይ የተመሰረተ ሲሆን በውስጣችን ያለን ደካማ ጎን እንዴት ለትልቅ ስኬት እንደምንጠቀምበት ያብራራል። አእምሯችንን እንዳይቀየር የሚያደርገው ትልቁ እንቅፋት ፍርሃት ነው። ቢወድቅስ፣ ሰው ቢስቅብኝስ የሚሉ ፍርሃቶች አሮጌው ማንነታችን ውስጥ እንድንታሰር ያደርጉናል። ጋንዲ ፍርሃቱን ወደ ትልቅ ዓላማ የቀየረበት መንገድ አእምሮን እንዴት ማስተር ማድረግ እንደሚቻል ትልቅ ትምህርት ይሰጠናል። ፍርሃትን አትጥላው፣ ወደ ነዳጅነት ቀይረው። አራተኛውና ወሳኙ ነጥብ ፍርሃትን ወደ ዓላማ መቀየር ነው። ማህተማ ጋንዲን አስታውሱ። እሱ በፍርሃት የተገደበ ሰው ነበር። ነገር ግን ያንን ፍርሃቱን ለራሱ ከማዋል ይልቅ ለህዝቡ ነጻነት ወደሚሆን ዓላማ ቀየረው። አእምሮን እንደ አዲስ ለመቀየር ከፈለግ ፍርሃትን ልክ እንደ ኮምፓስ ተጠቀምበት። በጣም የምትፈራው ነገር ምናልባትም ልታደርገው የሚገባህ ትልቁ ነገር ሊሆን ይችላል። መናገር ይፈራለሁ ከምትል ስለ እውነት መናገር አለብኝ ወደሚል ዓላማ ተሻገር። ፍርሃትን ለራሲ ምቾት ሳይሆን ለትልቅ ዓላማ ስታውለው አእምሮዬ በድንገት ድፍረትና አዲስ ኃይል ያገኛል። አምስተኛ የማስታወሻ ኃይል። ይህ ሀሳብ በሊዮናርዶ ዳቪንች ልምድ ላይ የተመሰረተ ሲሆን አእምሮን ከጭንቀት ነፃ አድርጎ ለአዳዲስ ግኝቶች እንዴት መዘጋጃት እንደሚቻል ያሳያል። ሊዮናርዶ ዳቪንች በታሪክ ውስጥ ታላቅ የሚባለው በስዕል ችሎታው ብቻ ሳይሆን አእምሮን በሚጠቀምበት መንገድ ነበር። ዳቪንች በሄደበት ሁሉ ማስታወሻ ደብተር አይለየውም ነበር። የወፎቹን በረራ፣ የውሃን ፍሰት፣ በድንገት የመጣውን ሀሳብ ወዲያውኑ ይጽፈው ነበር። አእምሮዬ ሀሳብ ማከማቻ ሳይሆን ሀሳብ መመንጫ እንዲሆን ይፈልግ ነበር። አእምሮን አንሎክ ለማድረግ ማስታወሻ መያዝ ነው። ብዙዎቻችን የምንጨነቀው አእምሮአችንን እንደ መጋዘን ስለምንጠቀምበት ነው። ሁሉንም ቀጠሮዎች፣ ስራዎችና ጭንቀቶች ጭንቅላታችን ውስጥ ስናፍናቸው አእምሮአችን ሃንግ ያደርጋል። ዳቪንች ግን የተማረው አንድ ምስጢር አለ። ሀሳብን ወረቀት ላይ ስታስቀምጠው አእምሮይ ነፃ ይሆናል። አእምሮይን እንደ አዲስ ለመቀየር ከፈለግ በየቀኑ የሚታስበውን ነገር በወረቀት ላይ አውጣው። ይህ ሲሆን አእምሮይን ነገሮች ከማስታወስ ይልቅ አዳዲስ ነገሮችን በመፍጠር ላይ ትኩረት ማድረግ ይጀምራል። ስድስተኛ የአካልና የአእምሮ ቁርኝት። ይህ ሀሳብ በጥንታውያን ስፓርታዎች ላይ የተመሰረተ ነው። የስፓርታ ተዋጊዎች በዓለም ታሪክ ጠንካራ ከሚባሉት መካከል ናቸው። የእነሱ ጥንካሬ የሚመነጨው ግን ከጡንቻቸው ሳይሆን ከአእምሯቸው ነበር። እነሱ የሚያምኑት አካሉን መግራት ያልቻለ ሰው አእምሮን መቆጣጠር አይችልም ብለው ነበር። አእምሮዬ ሰነፍ ሲሆን አካልን ሰነፍ ያደርገዋል። ነገር ግን አካልን ታንቀሳቅሰው አእምሮዬ አዲስ ኬሚካል ያመነጫል። ስድስተኛው ነጥብ አእምሮን ለመቀየር አካልን መቆጣጠር መጀመር ነው። ብዙ ጊዜ አእምሮአችን ደክሞናል ወይም ፍላጎት የለኝም ይለናል። ስፓርታዎች ግን አእምሮ የሚታዘዘው ለአካል እንደሆነ ያውቁ ነበር። ጠዋት ተነስተ ስፖርት ስትሰራ ወይም ቀዝቃዛ ውሃ ስትታጠብ አእምሮዬ እኔ ለዚህ አልችልም አንተ ነህ የሚታዘኝ የሚል መልእክት ደርሰዋል። አእምሮዬን እንደ አዲስ ለመቀየር ከፈለግ በአካል ብቃት እንቅስቃሴ ግራው። ስፖርት ስትሰራ አእምሮዬ ዶፓሚን ወይም ኢንድሮፊን የተባሉ ሆርሞኖችን ያመነጫል። ይህ ጭንቀትን አስወግዶ በራስ መተማመንን ይሰጥሃል። ሰባተኛ የማያቋርጥ ትምህርትና የአእምሮ ተለዋዋጭነት። ይህ ሀሳብ በአሜሪካዊ ጥበበኛ ቤንጃሚን ፍራንክሊን ህይወት ላይ የተመሰረተ ሲሆን አዲስ ነገር በመማር አእምሮን እንዴት ወጣትና ንቁ ማድረግ እንደሚቻል ያሳያል። አእምሮ አዲስ ነገር ስትማር ቅርጹን ይቀይራል፣ አዳዲስ የኔርቭ መስመሮችንም ይዘረጋል። እሱ የሚያምነው መማር ያቆመ ሰው ማደግ ያቆመ ሰው ነው ብሎ ነበር። አእምሮህን በየቀኑ አዲስ ነገር መመገብ ነው። አእምሮህ ልክ እንደ ጡንቻ ካልሰራበት ይዝላል።
ቤንጃሚን ፍራንክሊን በስተርጅናው እንኳን አዳዲስ ክህሎቶችን ይማር ነበር። አይምሮዬን እንደ አዲስ ለመቀየር ከፈለግ ሁሉንም አውቃለሁ የሚለውን ኩራት ትተህ ተማሪ ሁን። አዲስ ቋንቋ ተለማመድ፣ አዲስ መጽሐፍ አንብብ፣ ወይም አዲስ የሙያ ዘርፍ አጥና። አዲስ ነገር ስትማር አይምሮዬ አሮጌውንና ዝገቱን አስተሳሰብ ጥሎ በአዲስ ኃይል መታደስ ይጀምራል። ለውጡ ማለት አዲስ መረጃ ወደ አይምሮዬ ማስገባት ማለት ነው። 8ኛ የምስጋና ጥበብ። ይህ ሀሳብ በጥንታውያን ስቶይክ ፈላስፋዎች ልምድ ላይ የተመሰረተ ነው። አይምሮን ከጥረትና ከውጥረት አውጥቶ ወደ ስኬት እንዴት መምራት እንደሚቻል ያሳያል። የአብዛኛው ሰው አይምሮ የተጠመደው በሌላ ነገር ላይ ነው። ገንዘብ የለኝም፣ እድል የለኝም፣ ዘመድ የለኝም እያለ ሲያስብ አይምሮ በድህነትና በውድቀት ሶፍትዌር ይሞላል። ምስጋና ዝም ብሎ አመሰግናለሁ ማለት ብቻ አይደለም። አይምሮ የሌሉህን ነገሮች ትቶ ያሉህን በረከቶች እንዲያዩ ማሰልጠን ነው። ማለዳ ስትነሳ ስለ ጤናዬ፣ ስላለኝ አየርና ስላገኘው አዲስ ቀን አመስግን። አይምሮዬ ማመስገን ሲጀምር እኔ ባለጸጋ ነኝ የሚል መልእክት ለውስጥ ማንነት ይልካል። ይህ ሲሆን አይምሮ ጭንቀትን አውጥቶ ይጥላል። በምትኩ ደግሞ አዳዲስ እድሎችንና ስኬቶችን ማየት ይጀምራል። አይምሮዬን እንደ አዲስ ለመቀየር ከፈለግ በየቀኑ ጠዋት 3 የምታመሰግንባቸውን ነገሮች መለየት ልመድ። 9ኛ ለአይምሮ የሚሆን ነዳጅ። ይህ ሀሳብ በታላቁ የሂሳብ ሊቅና ፈላስፋ ፓይታጎረስ ላይ የተመሰረተ ሲሆን የምንመገበው ምግብና የምንሰማው መረጃ አይምሮአችን ላይ ያለውን ተጽዕኖ ያሳያል። አይምሮዬን በምን አይነት ነዳጅ እየመገብከው እንደሆነ ማስተዋል ነው። አይምሮዬ ልክ እንደ ኮምፒውተር ነው። የገባው መረጃ ኢንፑት፣ የወጣውን ውጤት አውትፑት ይወስነዋል። ፓይታጎረስ ለአይምሮ ንቃት ሲባል አመጋገብን በጥንቃቄ ይመርጥ ነበር። አንተስ ጠዋት እንደተነሳ የምታየው የሰዎችን ጭቅጭቅ ነው ወይስ አነቃቂ ሀሳቦችን? የምትመገበው ምግብ ሰውነትን እንደሚገነባ ሁሉ የምትሰማው ወሬና የምታየው ቪዲዮ አይምሮዬን ይገነባዋል ወይም ያፈርሰዋል። አይምሮዬን እንደ አዲስ ለመቀየር ከፈለግ ለአይምሮዬ የምትሰጠውን ነዳጅ ቀይር። ንጹህ ምግብ ተመገብ፣ ንጹህ መረጃ ስማ። 10ኛ ግልጽ ራዕይና ትርጉም ያለው ግብ። ይህ ሀሳብ በኔልሰን ማንዴላ ታሪክ ላይ የተመሰረተ ሲሆን አይምሮ በአስቸጋሪ ሁኔታ ውስጥ እንኳን በአንድ ትልቅ ዓላማ እንዴት ሊታደስ እንደሚችል ያሳያል። ለአይምሮዬ ለምን የሚል ትልቅ ምክንያት መስጠት ነው። ኔልሰን ማንዴላን በጠባብ እስር ቤት ውስጥ ለዓመታት አጽንቶ ያቆየው አይምሮ ውስጥ የነበረችው ነፃ ኢትዮጵያ ወይም አፍሪካ ነበረች። አይምሮዬ ግብ ሲያጣ ዝገት ይጀምራል። አይምሮዬን እንደ አዲስ ለመቀየር ከፈለግ ከራሴ ያለፈ ትልቅ ራዕይ ኑሪ። ለምን ትሰራለህ? ለምን ትማራለህ? ይህ ለምን የሚለው ጥያቄ ለአይምሮዬ መሪ ኮምፓስ ነው። ግልጽ ራዕይ ሲኖሪ አይምሮዬ እንቅፋቶችን ሳይሆን መንገዶችን ማየት ይጀምራል። እንግዲህ ጓደኞቼ ዛሬ ያየናቸው 10 ነጥቦች አይምሮአችሁን እንደ አዲስ ቀርጸው ህይወታችሁን የሚቀይሩ ቁልፎች ናቸው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ ደግሞ ሼር በማድረግ ተመሳሳይ ይዘቶች እንዲደርሷቸው ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ አይምሮአችሁን በበጎ ሀሳብ እየመገባችሁ በሰላም ቆዩ። ቻው።